ሰላም ሰላም ውዶቼ እንዴት ናችሁልኝ? ሰላማችሁ ይብዛ ባላችሁበት። ዛሬ ይዤላችሁ የመጣሁት ሀብርት ሀምራ ይባላል። የፌጦ ሙቅ ወይንም ሻይ ይባላል። ያው አረቦቹ ሀብት ሀምራ ይሉታል እና ትወዱታላችሁ። እዚህ ጋር ስኳር አለኝ፣ ከስተር አለኝ፣ እዚህ ጋር ደግሞ ኒዶ አለኝ። ከፍሬሽ ሀሊብም ይቻላል፣ ኒዶ ይቻላል፣ ፍሬሽ ሀሊብ ይቻላል። ፌጦ አለኝ እንደምታዩት። በእንደዚህ አይነት ሁኔታ ግብአቶቹ ይነኝን ይመስላሉ። ይኸው እንደምታዩት ፌጦዬን አጥቤ በዚህ በተለቅ ባለ እቃ ከትቼዋለሁ፣ አጥቤዋለሁ። ከስተርም አለችኝ። ከስተር 2 ማንኪያ አደርጋለሁ። ያው እንዳይወፍር ብዙም እንዳይወፍር ማለት ነው። 2 ማንኪያ አደርጋለሁ። ሳይወፍርም ሳይቀጥንም ቆንጆ ሆኖ እንዲሰራ ማለት ነው። ከስተር በልሃሊብ በወተት እና እኔ ኒዶ ነው ዛሬ የተጠቀምኩት። ፍሬሽም ሀሊብ እጠቀማለሁ። እንደምታዩት ፌጦዬን አጥቤያለሁ ብያችኋለሁ። ይሄው የሞቀ ውሃ እዘፈዝፈዋለሁ። ይሄ ጥቅሙ ምንድነው? የሞቀ ውሃ የምዘፈዝፍበት እንዳይያያዝ ነው። ፌጦ ውሃ ውስጥ ቀዝቀዝ ያለ ውሃ ውስጥ ወይንም እንዲሁ ውሃ ውስጥ ከቱት እንትን ይላል፣ የመያያዝ ባህሪ አለውና ግን እንዳይያያዝ በሞቀ ውሃ በእንደዚህ አይነት ሁኔታ ዘፈዝፈዋለሁ ማለት ነው። በፊት ያው አጥቤ አዘጋጅቼዋለሁ። እና ውዶቼ እዚህ ጋር ይሄው ወተት ጥጃለሁ። ወተቴ ይሄን ይመስላል። ኒዶ ነው የተጠቀምኩት ብያችኋለሁ። እኔ 3 ኩባያ ውሃና ወደ 4 በሾርባ ማንኪያ ዱቄቱን ነው የኒዶ ዱቄት የጨመርኩት። እናንተ ደግሞ ያው እንደ ቤተሰባችሁ ብዛት እንደፈለጋችሁ ማድረግ ትችላላችሁ። ፍሬሽም ሀሊብ ይቻላል። እኔ በፍሬሽ ሀሊብ ነው የምሰራው። ዛሬ ያው ኒዶ ስላለኝ በኒዶ ሀሊብ ነው ፑድራውን የሰራሁት እና እያማሰልኩት ነው። ወተቴን በእንደዚህ አይነት ሁኔታ ማስለዋለሁ። ያው እንደዚህ እያረኩኝ በደንብ እያረኩ ማስለዋለሁ ማለት ነው ውዶቼ። ትወዱታላችሁ። ፌጦ ያው በተፈጥሮ መድኃኒትም ነው። ሀገራችን ላይ ፌጦ መድኃኒት ነው ይባላል እና ለሁሉም ነገር ይባላል ብቻ ሳይሆን ለሁሉም ነገር ፌጦ መድኃኒት ነው። ቆንጆ ነው ፌጦ ማለት ነው እና ትወዱታላችሁ። አረቦቹ እዚህ ሀብል ሀምራ ይሉታል። እዚህም በጣም ቆንጆ ነው። ብርድ ሲሆን ለወለደም ሴት በደንብ ይሆናል። ቆንጆ በጣም ደስ የሚል ሀብት ሀምራ ነው። ይኸው እንደምታዩት እዚህ ጋር እኔ ስኳር አዘጋጅቻለሁ። ስኳር 3 ማንኪያ ጨምራለሁ። ያው እናንተ ደግሞ ጣዕሙን አይታችሁ በምትፈልጉት እንትን ሁኔታ ትጨምሩበታላችሁ ማለት ነው። ያው የየሰው ፍላጎት ነው። ምናልባት ትንሽ ስኳር ትንሽ በዛ የሚል ይፈልጋል፣ ለስለስ የሚል ደግሞ ይፈልጋል። እኔ ለስለስ ያለ ነው በአሁኑ የምሰራው፣ ሰዎችም እንደዛው ስለሚፈልጉ ማለት ነው ውዶቼ። እና እንደምታዩት በእንደዚህ አይነት ሁኔታ ስኳሬን ጨምሬ በደንብ አማስለዋለሁ። በነገራችን ላይ ከስተር ያው ለእንትንም ለከለሩ ቆንጆ ነው፣ በጣም ቆንጆ ነው እና ያው ይወፍራል ከስተር። ይሄ ደግሞ ሀብል ሀምራ ደግሞ የምንሰራው ሳይወፍር ሳይቀጥን መካከለኛ ነው መሆን ያለበት። ይኸው እንደምታዩት ወተቴ በእንደዚህ አይነት ሁኔታ ይኸው ፈልቷል። እሳቴን እየቀነስኩ ነው። ወደ ላይ ይመጣል ወተቱ ሲፈላ። ይኸው በእንደዚህ አይነት ሁኔታ እያችሁት ፌጦዬ አንድ ሳይያያዝ ይኸው ለምን የሞቀ ውሃ ረድቶታል መዘፍዘፉ እና መጓጓል የለበትም፣ መያያዝ የለበትም። በእንደዚህ አይነት ሁኔታ እንደምታዩት ጨምሬዋለሁ ፌጦዬን። ቅድሚያ ፌጦዬን ነው የምጨምረው። ከስተር መጨረሻ ላይ ነው የሚጨመረው። ብዙ እሳት አይፈልግም። ይኸው በእንደዚህ አይነት ሁኔታ ፌጦዬን ጨምሬያለሁ። ፌጦ ያው እንደምታውቁት በጣም መድኃኒት ነው። ቆንጆ ነው ለሰውነትም ለሆድም ለሁሉ ነገር በጣም ቆንጆ ነው እና ትወዱታላችሁ ውዶቼ። ተጠቀሙት፣ እናንተም ስሩ። ቤት ውስጥ የሚሰራ ቀለል ባለ ዘዴ በቀለል ባለ መንገድ የሚሰራ ነው ውዶቼ። እና ውዶቼ አበረታቱኝ። ላይክ፣ ሼር፣ ኮመንት በማድረግ አበረታቱኝ ውዶቼ። እንበረታታ እርስ በርስኛው ለኛው እና ውዶቼ ይሄን ይመስላል። ይኸው እንደምታዩት እየተንተከተከ ነው።
ፌጦዬንም ጨምሬ ይኸው እንደምታዩት በእንደዚህ አይነት ሁኔታ ይኸው ከስተሬን ደግሞ ይኸው እጨምራለሁ። ከስተሬንም ጨምሬያለሁ። ይኸውላችሁ ይኸው በጣም ደስ በሚል ሁኔታ ከለሩም ደስ በሚል ሁኔታ ሆኗል። እና ዛፈራን በነገራችን ላይ ዛፈራን እጨምራለሁ። ዛፈራን በአሁን ስለሌለኝ ነው እንጂ ዛፈራን ለጣዕምም ሆነ ለከለር የበለጠ ደግሞ ከለር ለማሳመር ዛፈራን በጣም ቆንጆ ነው። እኔ ዛፈራን እጨምራለሁ። ያው በአሁኑ ግን ስለሌለኝ ነው። እና ውዶቼ ይሄን ይመስላል። ትወዱታላችሁ። እናንተም የቤታችሁ ሞክሩት። በጣም ጥቅም አለው። በጣም ቆንጆ ነው። በጣም አሪፍ ነው። ይኸው እንደምታዩት ውፍረቱ ከበቂው በላይ ነው። አይወፍርምም አይቀጥንምም። ለምን በእንደዚህ አይነት ሁኔታ ነው መሆን ያለበት። ሲጠጣም በቃ ቀለል ብሎ ጠጣ እንዲደረግ አይወፍርም አይቀጥንምም፣ መካከለኛ ማለት ነው። እና ውዶቼ ፌጦም እንደምታውቁት መድኃኒት ነው። ለሆድም ለሰውነትም ቆንጆ ነው። ሀገር ቤትም የሚታወቅ ነው። እና ትወዱታላችሁ ውዶቼ፣ ሞክሩት እናንተም። በጣም አሪፍ ነው። ይሁን እናንተን ለማሳየት ይኸው ቅጥነቱን በእንደዚህ አይነት ሁኔታ እያሳየኋችሁ ነው። ይኸው ይህን ይመስላል። ይኸው ውፍረቱ ሳይወፍርም ሳይቀጥንም በቃ ከበቂ በላይ ነው። ይሄ ነው። ይሄን ይመስላል ውዶቼ። በጣም አሪፍ ነው። ትወዱታላችሁ ውዶቼ። ይኸው እዚህ ጋር በፔርሞዝ አድርጌዋለሁ። ያውላችሁ እየቀዳሁት ነው። በጣም አሪፍ ጥሩ ቆንጆ ለጤና ተስማሚ ፌጦ ያው እንዳልኳችሁ መድኃኒት ነውና ለጤና ተስማሚ ነው። እና ውዶቼ እናንተ በቤት ውስጥ ሞክሩት። በጣም አሪፍ በጣም ምርጥ ሙቅ ነው የሚባለው። ያው እንደኛ ሙቅ ወይንም ደግሞ የፌጦ ሻይ ወይ የፌጦ ሙቅ፣ አረቦች ደግሞ ሀበር ሀምራ ይሉታል። ይሄን ይመስላል ውዶቼ። እና ውዶቼ ትወዱታላችሁ። እናንተ ሞክሩት። በጣም